አንተ ፎንቃችን ይሊ ለመሳጭ አይደለች እንዴ? አንተ ምን አልክ? ምንሽ የማየው ነገር ዘላበድኩ እንዴ? አንተ ምንሽ ነው የምትቀደደው? አይደብርም እንዴ? ወይኔ ቡቸራ አንተ ሲሪየስ ሙድ እየገጨኝ ባልሆነ። ቆይ ፎንቃችን የህዝብ መሰለች እንዴ? ፎንቃችን ብለህ የምትጠራት እሱን ነው እንዴ? አዎ እሱን ነው። አረ ፎንቄ ኳስ በመሬት አድርጊ። ጭራሽ ደገመው። አንተ ቀስቴ ግን ምን እሺ ነው? ተሰምኛለሽ ፎንቄ፣ እኔና ቀስቴ ሸቤ አብረን ብዙ ነገር ነው ያሳለፍነው። እናማ ችግሬ ህመሙ ደግሞ ህመሜ ተባብለን ያን ክፉ ቀን ያለፍነው። እና እሱን ጭዌ እዚህ ልታመጣው ባልሆነ ግጥም አድርጌ ነው የማመጣው። እኔ ግን አልገባኝም። ቆይ ችግር ሆነና ፎንቃውስ ፎንቃ ልትሆን ነው? እንከት ምን አልክ አንተ? ከፈለክ ግደለኝ። እናንተ አይደብራችሁም እንዴ? እዛ ሚኪና ቡሻን በስንት መከራ ሳምኜ ስመጣ አንተ ደግሞ እዚህ ጓገጭ ትላለህ እንዴ? እነሱ ጋር ደግሞ በምን እንዴ? ፒያራችሁም ፒያሬ ተረቴ ደግሞ ተረታችሁና ስላት ስግጣ ይሉ መሰላችሁ? ግን ፒያሬ ሌለ ሙድ አላት። አንተም ከዚህ በኋላ ፒያሬ ብለህ ጥራኝ ብላ አልገላገለች ይመስል እናማ ፒያራቸው ፒያሬ ናት። ስለዚህ ፎንቃንም ፎንቄ ነው ማለት አይደል? ፎንቄ ወይኔ በፈረሰኛው። ቆይ ቀስቴ ግን ዛሬ ደግሞ ምኑን ያመጣህብኝ? ጻዲውን ኩብሻ ፎንቄ አንተ ቆይ ያማል እንዴ? ፎንቃ ያትበላት እንደዚህ ማለት መብት ያለኝ እኔ ብቻ ነኝ። ግደለኝ። ፎንቃም ፎንቄ ነው ማለት። ቆይ እናንተ ግን ምን አስባችሁ? ምን አሰብን? ብቻ ፎንቃህን ፎንቄ ብዬ ስለጠራኋት በሌላ ነገር መደራደረ መስሎ ባልሆነ። ቆይ አንተ ያማል እንዴ? ኧረ እባክህ ጭዌ ምረጥ። አልሰማህም? ይሄን ጭዌማ የምፈታው መብቴን ሳስከብር ብቻ ነው እኮ። የቱ መብት? አንቺን ፎንቄ ብሎ የመጥራት መብት። እሱን ፎንቄን ብትጠይቀው አይሻልም? ቀስቴ ፎንቃም ፎንቄ ብዬ ብጠራት ይደብራል? ምን እሺ ነው እሷ ላይ የምታፈጠው ንገረኝ እንጂ። አይደብረውም። እንደውም ፎንቄ ብለህ ጥራኝ እሺ? ይመችህ። ምን ልትሆን ብቻ ቦራ ልታስነሳ ባልሆነ። ይኸውልህ እኔ ግን ቦቼ ነው የምልህ። ይመችሽ ያራዳልች ስታይል። ቆይ አንተ ግን ምን ነው የተመታነ? እንግዲህ ቻሉት አመሌ ነው። እኔ የምልሽ ፎንቄ ጓደኞች የሉም እንዴ? ጓደኛ የላት። ሰውዬ አንተን የጠየቀ የለም። ይልቅ ፎንቄ ያላገባሽና ሴት ላጤና ነው ይለች። ቆይ ብትኖር ምን ልታደርጋት ነው? ያው ስለ ትዳር፣ ስለ ቤተሰብ፣ ስለ ቤተሰባዊነት ምናምን ለመክራትም። ምን አስበሽ ነው? አይ ምንም ብቻ ቺክ ፈልጊልኝ ምናምን ልልሽ መስሎሽ ባልሆነ። አይ እንደዛ አይደለም እንዴ። ግን እኮ ቢሆንስ ምን ምክንያቱም ቢሆናችሁ እናንተ ምን እየሆናችሁ ነው? ኪሩ ሰላም እንዴት ነሽ? ያሬድ አለው። ሱቅ እየመጣሁ ነበር። ዝግ ነው እንዴ? በነገራችን ላይ ያሬድ ሱቅ ምሰራው እኮ ፋዘር ለማገዝ እንጂ ብዙም ደስ ብሎኛል አይደለም ምሰራው። አሁን ግን እድሜ ለእናንተ በጣም ደስ ብሎኝ ነው እየሰራ ያለሁት። እንዴት? ግልጽ እኮ ነው። አንተ ትመጣለህ፣ ደብዳቤ አስቀምጠህ ትሄዳለህ። ከዛ እሷ ደግሞ ትመጣለች፣ ትንሽ አዘግዬ እሰጣታለሁ። አዝጋታለሁ ስትል ማዛግ ነው እኮ። ምን እያልክ? ያሬዱ አንተ እንደምታስበው አይነት ማዛግ አይደለም። እና ምን አይነት ማዛግ ነው? ያው ደብዳቤው ማን ያመጣው ትለኛለች፣ የሆነ ጩጬ ምናምን ላታለሁ። ወሬን ደግሞ ወሬ እየወለደው ያው አንዳንድ ነገር ታወራለህ አይደል ያሬዱ? ትሰማለህ ኪሩ? ይሄን አጋጣሚ ተጠቅሜ ሌላ ነገር አደርጋለሁ ብትል አኩላሻለሁ ስትል እንደ ፍየል? አዎ እንደ ፍየል። አረ ያሬዱ ገና መች ተገልግዬበት። እኔ እሱ ከመቀመጥ ውጭ ምን ሰርቼ አውቃለሁ? ስለዚህ ልትገለገልበት ከፈለክ ተጠንቀቅሽ። አረ እጠነቀቃለሁ በሽሮ መቤ። እሺ ሌላስ ምን ላድርግልኝ? እኔ ጌታ ለጊዜው የማስጠንቀቂያ ከፈጸምክ በቂ ነው። እሺ አሁን ሊድ መሰለኝ። መቼ መጣሁበትን ገና ወራው። በፍሬ እየቀለድክ ምን እንደመልስልህ ነው የምፈልገው። የሰጠች እቃ አለ እንዴ? ምንም የለም። እሷም የሰጠኝ እቃ እንዳለ ጠይቃኝ ሄደችው። የምርህን ነው ኪሩ? አዎ የምሬን ነው። ምን ነው ፊት ፈካ? ይሄ ማለት እኮ ቢዛ ታፈቅረኛለች ማለት ነው። እሱን አላቅልህ። በጣም አሪፍ። ስለዚህ አንድ ስቴፕ እንደሄድኩ ለቀስቴ ነገረውና ከሷ እንዲርቅ አደርጋለሁ ማለት ነው። የቱ ቀስቴ? ባይ ኪሩ። ያሟል እንዴ? በፍሬ እንዴት ይቀለዳል? ገና ስንት ገለገለበታል ያልኩት። ጉምን በጤና አሉ